ሰላም ጤና ይስጥልኝ። የ2018 የ12ኛ ክፍል ብሔራዊ ፈተና ውጤትን በተመለከተ በትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የተሰጡ ሙሉ መረጃዎችንና አበይት ነጥቦችን በአጭሩ ይዤላችሁ መጥቻለሁ። ውጤቱ መቼ ይለቀቃል? ከፍተኛ ውጤት ያመጡት እነማን ናቸው? ሪሜዲያል ተማሪዎችስ ምን ይጠብቃቸዋል? ሁሉንም አብረን እንመለከታለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዘንድሮ ዓመት ፈተናውን ከወሰዱ 560210 ተማሪዎች መካከል ማለፍ የቻሉት 70544 ወይም 12.8% ብቻ ናቸው። 88 ትምህርት ቤቶች 100% ተማሪዎቻቸውን አሳልፈዋል። 585 ትምህርት ቤቶች ደግሞ አንድም ተማሪ ማሳለፍ አልቻሉም። በከፍተኛ ውጤት ደረጃ ደግሞ የሚከተሉትን ተማሪዎች አብራርተውበታል። ተፈጥሮ ሳይንስ ወይም ናቹራል ሳይንስ ወንድ 591.6 በማምጣት አዳል ልዩ አዳሪ ትምህርት ቤት ከአዳማ፣ ከሴቶች ደግሞ በናቹራል ሳይንስ ከፍተኛ ውጤት ያመጣች 583 በማምጣት አገው ምድር ትምህርት ቤት ወይም ከእንጅባር ማምጣት ትችላለች ማለት ነው። የማህበራዊ ሳይንስ ወይም ሶሻል ሳይንስ ወንድ 576.2 ደደቢት ኢፋ ቦሩ ትምህርት ቤት፣ ከሴት ደግሞ ከፍተኛ ውጤት ያመጣችው በሶሻል ሳይንስ 569.1 ቦሌ ሴንት ጆሴፍ ትምህርት ቤት ማምጣት ትችላለች ማለት ነው። ብዙዎቻችሁ በጉጉት የምትጠብቁት ውጤት ሰኞ ወይም ማክሰኞ ለተማሪዎች ይላካል፣ እንድታዩ ይለቀቅላቸዋል ማለት ነው። በመጀመሪያ የአዲስ አበባ ዩኒቨርሲቲ እና የሳይንስ እና ቴክኖሎጂ ዩኒቨርሲቲዎች አስቱ ወይም አዲስ አበባ አስቱ ምልመላ ያካሂዳሉ። በመቀጠል ሌሎች ዩኒቨርሲቲዎች ጥሪ ያደርጋሉ። የትምህርት ማስጀመሪያ ግብ ለማድረግ የታሰበው መስከረም 5 2019 ዓመተ ምህረት ነው ማለት ነው። ስለ ሪሜዲያል ፕሮግራም ደግሞ የሪሜዲያል ተማሪዎች ቅበላ ይኖራል። ነገር ግን ዘንድሮ ቀጥታ ያለፉ ተማሪዎች ቁጥር በመጨመሩ ምክንያት የሪሜዲያል ተማሪዎች ቁጥር ከባለፉት ዓመታት ያንሳል። ዝርዝር መረጃውን ከጊዜያት በኋላ ይፋ የምናደርግ ይሆናል ብለዋል ማለት ነው። በተጨማሪም ዘንድሮ በኦንላይን ከተፈተኑት 18.37% ሲያልፍ በወረቀት ከተፈተኑት ደግሞ 4.2% ብቻ ናቸው ማለፍ የቻሉት። በመሆኑም በሚቀጥለው ዓመት ፈተናው ሙሉ በሙሉ በኦንላይን ይሰጣል ብለዋል ማለት ነው። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ እንዲደርስ ሼር አድርጉት። ተጨማሪ አዳዲስ መረጃዎች ሲኖሩ በፍጥነት ይዤላችሁ እመጣለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።